ብልታቸው ውስጥ ይገባና ይሄ ማሽናውን ከዩኤስ ያመጣ ነው። ሶስት ነገር ነው የሚሰራው። አንደኛው ተርሚ ስሙዝ የሚባል ነው ቆዳ ለመለጠጥ። ሁለተኛው ተርሚ ታይት የሚባል ነው ከስር ገብቶ ቆዳውን ከትንሽ ቀዳዳ አብጅተን በስር ቆዳ በረንብ የሚለጥጥ አይነት። ሶስተኛው ተርሚቫ ይህንኑ ማሽን ነው የሚጠቀመው። ነገር ግን ይሄ ለሴቶች ትሪትመንት ነው ማለት ብልታቸው ውስጥ ይገባና ጫፉ ላይ ሬዲዮ ፍሪኩዌንሲ ኤነርጂ ይለቀቃል። ያ ሲለቀቅ ልጅ በመውለድ ወይ በሌላ ምክንያት ሴቶች ውስጣቸው ሲደክም ይህንን ነገር በመጠቀም ማደስ ይቻላል ማለት ነው። በተለይ ስሜታቸው ሲቀንስ አንዳንዴ በዚህ ምክንያት ስለሚሆን ከወለዱ በኋላ ጉዳት ስለሚፈጠር ስሜታቸው ስለሚቀንስ ይሄ ትሪትመንት ያንን ስሜት እንዲመልስ፣ አንዳንዴ ደግሞ ውስጣቸው በጣም ሲደርቅ ግንኙነቱ በጣም ከባድ ይሆናል እና ይሄ ትሪትመንት ይቀንሰዋል።